ሰላም የማይክ ቤተሰቦች እንዴት ከረማችሁ? ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የዛሬው የቪዲዮአችን ርዕስ ይሆናል። በዚህ ርዕስ ስር ሚኒንግ ኦፍ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የሚል እናያለን። ምን ማለት ነው የሚለው ክላሲፊኬሽን ኦፍ ሎንግ ተርም አሴት በሁለት እንከፍላቸዋለን። ታንጂብል አሴት እና ኢንታንጂብል አሴት ብለን አሎኬሽን ኦፍ ኮስት ፎር ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ብዙ አይነት መንገዶች አሉ። እንግዲህ ኮስት አሎኬት የምናደርግባቸው እነሱን እናያለን። በመጨረሻ ላይ ዲስፖዛል ኦፍ ፊክስድ አሴት የሚል አንድ ሰብ ቶፒክ እናያለን። እንግዲህ በዚህ ቪዲዮዎች ውስጥ በጣም ብዙ ነገሮችን ነው ለማንሳት የምሞክረው። እያንዳንዱን ቶፒኮች በኤግዛምፕል እያስደገፈን እናያለን፣ ጥያቄዎችን እንሰራለን። ከናንተ የሚጠበቀው እስከ ቪዲዮው መጨረሻ ድረስ እንድትከታተሉ ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ ከሆናችሁ ደግሞ ቪዲዮውን አይታችሁት ከወደዳችሁት ላይክ ሼር አድርጋችሁ ለሌሎች እንዲደርስ አድርጉ። አብራችሁን እንድትቆዩ እየጋበዝኩኝ ቀጥታ ወደ ፕሬዘንቴሽኔ ነው የማልፈው። መልካም ቆይታ፣ ይመቻችሁ። እሺ ቤተሰቦች እንግዲህ እንዳልኳችሁ የቪዲዮአችን ርዕስ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ታንጂብል አሴት እና ኢንታንጂብል አሴት ኦር ሎንግ ተርም አሴት የምንለው ማለት ነው። ሎንግ ተርም አሴት ከነሱ እስኪ ምን እናደርጋለን? በዚህ ቪዲዮዎችን ውስጥ ሞር ፎከስ የምናደርገው ፊክስድ አሴት ኦር ታንጂብል አሴት ላይ ነው እና ኢንታንጂብል አሴቱን ሌላ ቪዲዮ ሰራላችኋለሁ እና ለዚህ ቪዲዮ ራሳችንን አሬንጅ የምናደርገው ለፊክስድ አሴት ኦር ለታንጂብል አሴት ነው። እንግዲህ ፊክስድ አሴት ኢዝ ሎንግ ተርም ሪላቲቭሊ ፐርማነንት አሴት ከምንላቸው ውስጥ አንዱ ነው። ታንጂብል ነው። ፊዚካሊ ሰብስታንስ ፊዚካሊ ኤግዚስት ማድረግ ይቻላል። ካምፓኒዎች እነዚህን አሴቶች የሚይዙት ለመጠቀም ወይንም ለማከራየት ወይንም ሰርቪስ ሬንደር ለማድረግ ይጠቀሙባቸዋል። እነዚህን አሴቶች ካምፓኒዎች ሲገዙ ወይንም ግለሰቦች ሲገዟቸው ለመሸጥ ብለው አይደለም የሚገዟቸው። ስለዚህ እነዚህ አሴቶች ታንጂብል አሴት ናቸው። ታንጂብል ስንል አንድ ሰው መዳሰስ ይችላል፣ ማየት ይችላል ማለት ነው። እነዚህ አሴቶች ፊክስድ አሴት እንላቸዋለን። ፊክስድ አሴት እንላቸዋለን። እንግዲህ ፕሮፐርቲ ፕላንት እና ኢኩዊፕመንት ከምንላቸው ወይንም ፊክስድ አሴት ከምንላቸው ውስጥ ለምሳሌ ላንድ፣ ቢልዲንግ፣ ኢኩዊፕመንት፣ ማሽነሪስ፣ ኤኒ ካፒታል አሴቶች ፕሮፐርቲ ፕላንት ኢኩዊፕመንት ኦር ፊክስድ አሴት እንላቸዋለን። ዩኒክ የሆነ ካራክተሪስቲክስ አላቸው። ፊዚካሊ ሰብስታንስ ናቸው። ፊዚካሊ ሰዎች ማየት ይችላሉ፣ መዳሰስ ይችላሉ። ካምፓኒዎች የሚይዙት እነዚህን አሴቶች ፎር ፕሮዳክሽን ፐርፐዝ ፎር ሰርቪስ ሬንደር ለማድረግ ይችላል፣ ለማከራየት ይሆናል፣ ወይንም ለቢዝነስ ፐርፐዝ ካምፓኒዎች እነዚህን አሴቶች ይይዟቸዋል። ሎንግ ተርም አሴት በሁለት ይከፈላል ብያቸዋለሁ፣ ታንጂብል አሴት እና ኢንታንጂብል አሴት። ለዚህ ቪዲዮ እንዳልኳችሁ ታንጂብል ላይ ነው ፎከስ የምናደርገው። ኢንታንጂብል አሴትም አሴት ነው ምን ማለት ነው የሚለውንም እናያቸዋለን። እንግዲህ ሌላኛው ከምናያቸው ነገሮች ውስጥ አንደኛው ኮስት ኦፍ ፊክስድ አሴት ነው። ኮስት ኦፍ ፊክስድ አሴት እንግዲህ ኮስት ኦፍ ፊክስድ አሴት ስንል ሰም ኮስት የተወሰኑ ኮስቶች ካፒታላይዝድ ይደረጋሉ። ካፒታላይዝድ ተደርገው ካምፓኒው ባላንስ ሺት ላይ ሪፖርት ይደረጋሉ። የተወሰኑ ኮስቶች ደግሞ እንደ ኤክስፔንስ ይዘናቸው ኢንካም ስቴትመንት ላይ ሪፖርት እናደርጋቸዋለን። የትኞቹ ኮስቶች ናቸው ካፒታላይዝድ የሚደረጉት፣ የትኞቹ ኮስቶች ናቸው ኤክስፔንስ የሚደረጉት የሚለውንም ማወቅ ያስፈልጋል። እንግዲህ ካፒታላይዝ ከሚደረጉት ኮስቶች ውስጥ ፐርቼዝ ፕራይስ፣ እነዚህን አሴቶች ስንገዛ ለመግዣ ዋጋ ፐርቼዝ ፕራይስ ተብሎ የሚቀመጥ ኮስት አለ። ስንገዛቸው ለመግዣ ዋጋ የከፈልንበት ብር ፐርቼዝ ፕራይስ ነው። እሱ ካፒታላይዝ ይደረጋል። ነን ሪፈንደብል ታክስ ካሴቱ ጋር ተያይዞ
ወይንም ከንብረቱ ጋር ተያይዞ የወጣ ታክስ ኤክስፔንስ ካለ እሱም ካፒታላይዝድ ይደረጋል። ከዛ በኋላ ኤኒ ኤክስፔንዲቸር ኮስትስ እንግዲህ እነዚህን አሴቶች ከገዛም በኋላ ለኛ እንዲሆኑ አድርገን ለኛ እንዲመቹ አድርገን ሪሼፕ ልናደርጋቸው እንችላለን። እንግዲህ እንደዛ ስናደርጋቸው የምናወጣቸው ኮስቶች አሉ። ምን ሎንግ ተርም ቤኔፊታችንን ኤክስፔክት አድርገን የምናወጣቸው ኮስቶች ማለት ነው። እነዚህ ምን ይደረጋሉ? ካፒታላይዝድ ይደረጋሉ ማለት ነው። ካፒታላይዝድ ይደረጋሉ። ከዛ በኋላ ሾርት ተርም ቤኔፊታችን ከረንት ፔሪድ ኤክስፔንሳችንን ወይንም ከረንት ፔሪድ ቤኔፊታችንን ኤክስፔክት አድርገን የምናወጣው ኮስት ካለ ደግሞ እሱን ምን እናደርገዋለን? ኤክስፔንስ ብለን ኢንካም ስቴትመንታችን ላይ ሪፖርት እናደርገዋለን ማለት ነው። ስለዚህ ለምሳሌ እዚህ ስላይድ ላይ እንደምታዩት ኤኒ ፐርቼስ ፕራይስ ሺፒንግ ኮስትስ እንግዲህ ከገዛነው በኋላ ትራንስፖርት ኮስት ከፍለን ወደኛ እስከሚመጣ ድረስ ሺፒንግ ኮስት ወይም ትራንስፖርት ኮስት ልናወጣ እንችላለን። እሱም ካፒታላይዝ ይደረጋል። ኤኒ ኢንሹራንስ ካለ ካፒታላይዝ ይደረጋል። ኢንስታሌሽን አሴምብሊንግ ኮስት ካለብን ወይም ኢንስታሌሽን ኮስት ካለ ኢንስታል ስናደርገው እንግዲህ ምንን ኤክስፔክት አድርገን ነው? ሎንግ ተርም ቤኔፊታችንን ኤክስፔክት እያደረግን ከሆነ ወጪ የምናወጣው እሱ ካፒታላይዝድ ይደረጋል። ለምሳሌ ከረንት ፔሪድ ኮስት የምንላቸው ለምሳሌ ኦይል እንደ ሉብሪካንት ኤኒ ሪፔር ኮስትስ እነዚህ ኮስቶች እንግዲህ ከረንት ፔሪድ ቤኔፊታችንን ኤክስፔክት አድርገን የምናወጣቸው ኮስቶች ናቸው። እነዚህ ኮስት ኤክስፔንስ ነው የሚደረጉት፣ ካፒታላይዝድ ሳይሆን እንደ ኤክስፔንስ ይዘናቸው ኢንካም ስቴትመንታችን ላይ ሪፖርት እናደርጋለን። እንግዲህ እንዳልኳችሁ ለምሳሌ ላንድ ቢሆን ካፒታላይዝድ የሚደረገው ኮስት የላንድ የትኛው ነው ስንል ፐርቼስ ፕራይስ የመጀመሪያው ነው። ኤኒ ሴልስ ታክስ ነን ሪፈንደብል ታክስ ያልነው ነው። እሱም የላንዱ ኮስት ነው፣ ካፒታላይዝድ ይደረጋል። ኮሚሽን ኮስት ብሮከር ኮሚሽን ኮስት እሱም ካፒታላይዝድ ይደረጋል። ኤኒ ሰርቬይ ፊስ ታይትል ፊስ እነዚህ ኮስቶች የግድ ነው ካፒታላይዝድ ይደረጋሉ። ግሬዲንግ እና ሌቭሊንግ ያ ማለት እንግዲህ መሬቱን ገዝተናል። መሬቱን ከገዛነው በኋላ እኛ እንደሚሆነን ለኛ እንደሚመች አድርገን መሬቱን ለመደልደል ሊሆን ይችላል። ሌቭሊንግ ግሬዲንግ ልንሰራው እንችላለን። ብቻ መሬቱን ተመልክቶ የምናወጣቸው ወጪዎች የመሬቱ ወጪዎች ናቸው፣ ኮስት ተብለው ካፒታላይዝድ ይደረጋሉ ነው። ለምሳሌ ቢልዲንግ አንደኛው ፊክስድ አሴት ነው። እንግዲህ ለዚህ ህንፃ ለአርኪቴክቶች ልንከፍል እንችላለን፣ ለኢንጂነሮች ልንከፍል እንችላለን፣ ለኢንሹራንስ በተለይ ህንፃውን እኛ ከሆነ የምንገነባው ኢንሹራንስ የሚያስፈልገን ከሆነ ኢንሹራንስ እንገባለን፣ እሱ ካፒታላይዝ ይደረጋል። ህንፃውን ስንሰራ ብር ተበድረን ከሆነ ምን ይኖርብናል? ኮስት አለብን። ምን አይነት ኮስት? ኢንተረስት ኮስት። እሱም የህንፃው ኮስት ነው፣ ካፒታላይዝድ ይደረጋል። በህንፃው ዙሪያ የሚደረጉ ኢንፍራስትራክቸሮች ሊኖሩ ይችላሉ። እነሱም የህንፃው ኮስቶች ናቸው። ኤኒ ሞዲፋይንግ ኮስት፣ ሪኮንዲሽኒንግ በተለይ የአሮጌ ህንፃ ከሆነ የገዛ ነው ምን ልናደርገው እንችላለን? ሪኮንዲሽኒንግ ወይንም መልሶ ምን ማድረግ፣ ቀለም መቀባት ሊሆን ይችላል። ብቻ እኛ እንደምንፈልገው ሪሼፕ
የምናደርገው ከሆነ ህንጻውን እሱን ተመልክቶ የሚወጣ ኮስት ሪኮንዲሽኒንግ ኮስት ነው። ሪፔር ካለ መጠገን ሊሆን ይችላል ለነሱ የወጣ ኮስት ካለ እነሱም የህንጻው ኮስት ነው ካፒታላይዝድ ይደረግና ኮስት ተብሎ ባላንስ ሺት ላይ ሪፖርት ይደረጋል። ሌላኛው ማሽነሪ ኤንድ ኢኩዊፕመንት እንግዲህ እንደምታዩት እዚህ ስላይድ ላይ ማሽነሪ ኤንድ ኢኩዊፕመንት ከዚህ ማሽነሪ ጋራ ተያይዞ የሚወጣ ኮስት ፐርቼስ ኮስት ሊሆን ይችላል፣ ፍራይት ኮስት ሊሆን፣ ኢንስታሌሽን ኮስት፣ ሪፔር አሮጌ ከሆነ የምንገዛው ሪፔር ኮስት ሊሆንብን ይችላል። ሪኮንዲሽኒንግ የተጠቀሙባቸው ወይንም ሰከንድ ሃንድ ከሆነ የገዛ ነው ሪኮንዲሽኒንግ ልክ እንደ ቢልዲንጉ ሪኮንዲሽኒንግ ኮስት ካለብን እሱም ካፒታላይዝድ ይደረጋል ነው። ሞዲፋይ ከሆነ ሞዲፋይ ያስፈልጋል። ቴስት ለቴስቲንግ ወይንም ቴስት ፎር ዩዝ ለነሱ የሚወጣ ኮስት ካለ ፐርሚት ፍሮም ገቨርንመንታል ኤጀንሲ እንግዲህ የስም ማዘዋወሪያ ሊሆን ይችላል። ኢንሹራንስ ኮስት ካለ አሴምብሊንግ ኮስት ካለ በሙሉ የማሽነሪው ኮስት ነው። እነዚህ ኮስቶች ካፒታላይዝድ ይደረጋል። ጭንቅላታችን ውስጥ መኖር መቻል ያለበት የትኛው ኮስት ነው ካፒታላይዝድ መደረግ ያለበት የሚለውን በደንብ መታወቅ አለበት ማለት ነው። ሌላኛው በዚህ ቪዲዮ ውስጥ የምናየው ዲፕሪሺዬሽን ወይንም አሎኬሽን ኦፍ ኮስት ነው። አሎኬሽን ኦፍ ኮስት እንግዲህ ቅድም እንዳልኳችሁ ኮስት አሎኬት ይደረጋል ለፊክስድ አሴት ወይንም ሎንግ ተርም አሴት ኮስት አሎኬት ይደረጋል። ሲስተማቲካሊ ኮስት አሎኬት ስናደርግ ለፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ወይንም ለታንጀብል አሴቶች ዲፕሪሺዬሽን እንለዋለን። ዲፕሪሺዬሽን እንግዲህ ዲፕሪሺዬት ሲደረግ ኮስቱን ነው አሎኬት የምናደርገው። ኮስቱን through the useful life of the asset ኮስቱን አሎኬት እናደርጋለን። ኮስቱን አሎኬት ስናደርግ ዲፕሪሺዬሽን ኤክስፔንስ ብለን ዴቢት እናደርጋለን። አኩሙሌትድ ዲፕሪሺዬሽን ብለን በዛው ፊገር ክሬዲት አድርገን እናስቀምጣለን ነው። እንግዲህ ያንድን ኮስት ወይንም ያንድን አሴት ኮስቱን አሎኬት ስናደርግ ፋክተሮች አሉ። ዲፕሪሺዬሽን ኤክስፔንስ ፋክተርስ የምንላቸው እነሱን በደንብ መለየት ያስፈልጋል። ኢኒሻል ኮስት፣ ኦሪጂናል ኮስት ቅድሙ ላይ ካፒታላይዝ ይደረጋሉ የምላችሁ ኮስቶች ኢኒሻል ኮስት ወይም ኦሪጂናል ኮስቶች ናቸው። እነሱ ኮስቶች ምን ይደረጋሉ? ኢኒሻል ኮስት ናቸው። ሬሲጁዋል ቫልዩስ፣ ሰልቫጅ ቫልዩስ አሴቱ ዲስፖዝ ሲደረግ በመጨረሻ ላይ የአሴቱ ካሪንግ ቫልዩ ምን እንለዋለን? ሬሲጁዋል ቫልዩ አንደኛው ፋክተርስ ነው። ሌላኛው ዲፕሪሺየብል ኮስትስ። ዲፕሪሺየብል ኮስት ማለት it is the cost that subject to depreciation ማለት ነው። ዲፕሪሺዬሽን እንግዲህ ከኦሪጂናል ኮስቱ አለ፣ ሬሲጁዋል ቫልዩ አለ። ከኦሪጂናል ኮስቱ ላይ ወይም ከኢኒሻል ኮስቱ ላይ ሬሲጁዋል ቫልዩ ስንቀንስ ኮስቱ ዲፕሪሺየብል ኮስት ወይንም ዲፕሪሺዬሽን የምንሰራው ኮስት ዲፕሪሺየብል ኮስት እንለዋለን። በደንብ አድርጎ መለየት ያስፈልጋል። ኦሪጂናል ኮስት ዲፕሪሺየብል ኮስት ሃይሊ ዲፍረንስ አለ። ያ ማለት is the difference between initial cost and residual values ዲፕሪሺየብል ኮስት ነው። ሌላኛው ዩዝፉል ላይፍ ነው። ዩዝፉል ላይፍ ማለት ምን ማለት ነው? ኢኮኖሚካሊ አሴቱ ዩዝፉል የሚሆነው እስከ ምን ያህል ዓመት ነው የሚል ነው። ዩዝፉል ላይፍ ማለት አሴቱ ኢኮኖሚካሊ ሊጠቅም የሚችልበት ወይንም ሊጠቅመን የሚችል ምን ያህል ዓመት ነው የሚለው ማለት ነው። ዩዝፉል ላይፍ 1 ዓመት ነው፣ 2 ዓመት ነው፣ 3 ዓመት ነው፣ 10 ዓመት ነው፣ 20 ዓመት ነው። እንግዲህ ይሄንን ዩዝፉል ላይፍ አንድ አካውንታንት ዲተርማይን ሲያደርግ ማየት ያለበት ነገር አለ። ምንድን ነው ማየት ያለበት የሚለውን እናያለን። ለምሳሌ ኮስት ኤኒ ፐርቼስ ፕራይስ ፕላስ ነን ሪፈንደብል ታክስ ማይነስ ሬሲጁዋል ቫልዩስ ማለት ሬሲጁዋል ቫልዩስ ኤስቲሜትድ ማርኬት ቫልዩስ ኦር
disposal values salvage values አንዳንድ ጊዜ scrap values እንለዋለን scrap values አሴቱ ዲስፖዝ ሲደረግ estimated market value ምንድነው ምን ያህል ነው የሚለው fully depreciate ሊሆን ይችላል cause ግን ሁሉም አሴቶች fully depreciate ላይሆን ይችላሉ ዲስፖዝ ሲደረጉ የአሴቱ carrying value it is salvage value disposal value scrap value estimated market value ማለት depreciable cost it is a cost that subject to what depreciation ነው ለምሳሌ የአንድ አሴት ኮስቱ ኢኒሻል ኮስቱ 5000 ቢሆን አሴቱ ዲስፖዝ ሲደረግ 500 ብር ቢሆን salvage value or residual value የሁለቱ ዲፈረንስ የ5000 እና የ500 ዲፈረንስ 4500 ነው ስለዚህ ዲፕሪሺየብል ኮስታችን 4500 ይሆናል ማለት ነው estimated economic life or useful life አጠር ስናደርገው useful life ነው የምንለው እንግዲህ ይሄ total number of service unit to be expected from the assets ኢኮኖሚካሊ ቤኔፊት ሆኖ ሊጠቅመን የሚችልበት አመት እንግዲህ ይሄ በተለያየ መንገድ ሊገለጽ ይችላል in terms of unit express ማድረግ እንችላለን in terms of mile driven kilometer driven express ሊደረግ ይችላል in terms of years express ማድረግ ይቻላል በተለይ አንድ አሴት useful life ዲተርማይን ስናደርግ አንድ አካውንታንት ማየት ያለበት የመጀመሪያው past experience similar asset what is the past experience of similar repair assets እንግዲህ እናንተ ዛሬ ያንድን አሴት useful life ለማውጣት ካሁን በፊት የነበረው ትሬንድ ምን ይመስላል የሚለውን ማየት ይጠበቅባችኋል የአሴቱ present conditions አሁን ያለበት የአሴቱ current condition ምን ይመስላል የሚለውን ማየት ይጠበቅባችኋል የካምፓኒው ፖሊሲ ሜንቴናንስ እና ሪፔር ፖሊሲ ምን ይመስላል የሚለውን ማየት ይጠበቅብናል ኢንዱስትሪ ትሬንድስ እና current technology አሴቱ ወይንም ካምፓኒው ምን አይነት current technology ይጠቀማል ኢንዱስትሪው ያለው ትሬንድ ምን ይመስላል የሚለውን ማየት ይተበቀባችኋል በመጀመሪያ የአሴቱን ዩዝፉል ላይፍ ከመወሰናችሁ በፊት ሎካል ኮንዲሽንስ ለዌዘር ሊሆን ይችላል የተለያዩ ፋክተሮች ይኖራሉ what the local conditions የሚለውን ማየት ይተበቀባችኋል ማለት ነው ይሄንን ካያችሁ በኋላ ነው የዚህ አሴት ዩዝፉል ላይፉ ይሄን ያህል የሚል መወሰን የምትችሉት በጣም አሪፍ እስኪ ዲፕሪሺየሽን ሜተድስ አንድ አራት ኮመን ሜተዶች አሉ አምስተኛው ፓርሻል ዲፕሪሺየሽን ሜተድ ብለን እናየዋለን ግን ኮመኖቹ አራት አሉ አራቱንም በደንብ አድርገን እናያቸዋለን የመጀመሪያው ስትሬት ላይን ሜተድ ሁለተኛው ዩኒት ኦፍ ፕሮዳክሽን ሜተድ ሶስተኛው ደብል ዲክላይን ባላንስ ሜተድ አራተኛው ዩኒት ሰም ኦፍ ይርስ ዲጂት ሜተድ አምስተኛው ፓርሻል ዲፕሪሺየሽን ሜተድ ብለን እናያቸዋለን እያንዳንዳቸው እንግዲህ የራሳቸው የሆነ ኮመን ፊቸር አላቸው ካምፓኒዎችም ይሄንን ዲፕሪሺየሽን ሜተድ ሲጠቀሙ የራሳቸው ሪዝነብል የሆነ ሪዝን ሊኖራቸው ይገባል እስኪ እኛ ግን እያንዳንዳቸውን እንይ ስትሬት ላይን ዲፕሪሺየሽን ሜተድ እንግዲህ ይሄ ሜተድ ከሌሎቹ ሜተድ ለየት የሚያደርገው ለምሳሌ የአሴቱ ዩዝፉል ላይፍ 5 አመት ቢሆን አምስቱንም አመት annual depreciation expense the same uniform ነው straight line methods የመጀመሪያው አመት depreciation expense እና የሁለተኛው አመት depreciation expense the same ነው
ሁለተኛው ዓመት ዲፕሪሺየሽን ኤክስፔንስ እና አምስተኛው ዓመት ላይ የሚኖረን ዲፕሪሺየሽን ኤክስፔንስ ዘሴም ነው ዩኒፎርም ዲፕሪሺየሽን ሜተድ ያ ማለት ኢኒሺያል ኮስት ማይነስ ዩዝፉል ሬሲጁዋል ቫልዩስ ዲቫይድድ ባይ ዩዝፉል ላይፍ ብለን ካልኩሌት አድርገን የምናመጣው ሜተድ ነው ለምሳሌ ይሄ ኤግዛምፕል አለ ኦሪጂናል ኮስቱ $24000 ነው ኤስቲሜትድ ላይፍ ኢን ይርስ በአመት ሲቀመጥ 5 አመት ነው ኤስቲሜትድ ላይፍ ኢን ሃውርስ ኤክስፔክት የሚደረግ ከሆነ 10000 ሃውርስ ነው ኤስቲሜትድ ሬሲጁዋል ቫልዩ $2000 ነው ይሄ ፋክት ኤግዛምፕል እስኪ ይሄንን ኤግዛምፕል በስትሬት ላይን ሜተድ አኑዋል ዲፕሪሺየሽን ኤክስፔንሳችንን ካልኩሌት እናድርግ እንግዲህ አኑዋል ዲፕሪሺየሽን ኤክስፔንስ ማለት ኢኒሺያል ኮስት ማይነስ ሬሲጁዋል ቫልዩ ዲቫይድድ ባይ ዋት ዲቫይድድ ባይ ዩዝፉል ላይፍ ኦሪጂናል ኮስቱ 24000 ነው ኤስቲሜትድ ሬሲጁዋል ቫልዩ 2000 ነው ኤስቲሜትድ ላይፉ ኢን ተርምስ ኦፍ ይርስ 5 አመት ነው እስኪ እንስራው ኮስት ማይነስ ኤስቲሜትድ ሬሲጁዋል ቫልዩስ divided by estimated life is equal to annual depreciation expense ስለዚህ $24000 ሲቀነስ $2000 ሲካፈል ለ5 አመት እኩል ይሆናል $4400 annual depreciation expense ነው annual depreciation expense ይሄንን annual depreciation expense in terms of percent in terms of rate አስቀምጡ ብትሉ እንግዲህ በአመት ከዚህ ኮስት ውስጥ 4400 ኮስቱ አሎኬት ይደረጋል ለመጀመሪያው አመት ላይ ዲፕሪሺየት ይሆናል ይሄ in terms of rate አስቀምጡ ብትባሉ ምንድነው የምታደርጉት 4400 ሲካፈል ለ24000 ከ24000 ውስጥ ማለት ነው ወደ 18.3% አሴቱ ዲክላይን ሆኗል ማለት ነው ዲፕሪሺየት ሆኗል ማለት ነው በጣም አሪፍ እንግዲህ ይሄን ሜተድ ካምፓኒዎች ሲጠቀሙ አንደኛ ቀላል ነው እንዳያችሁት ኮስታችን አለን ሬሲጁዋል ቫልዩ አለን ዩዝፉል ላይፍ አለን ኮስት ሲቀነስ ሬሲጁዋል ቫልዩ ዲቫይድድ ባይ ዩዝፉል ላይፍ አድርገን ስንሰራው ቀለል ያለ መንገድ ነው ብዙ ኮምፕሊኬትድ አይደለም ብዙ ጊዜ አካውንታንቶች ይሄንን ይመርጣሉ ግን ይሄ ብቻ ሪዝን አሳማኝ ሊሆን አይችልም አሴቱ ካምፓኒው ከአመት አመት የሚጠቀመው አሴት ዘሴም ከሆነ ይሄንን ሜተድ መጠቀም ይችላል እንግዲህ በቴብል መንገድ አምስቱንም አመት ዲፕሪሺየሽን ኤክስፔንስ ስኬጁል ስሩ ብትባሉ በዚህ መንገድ ይሰራል ለምሳሌ የመጀመሪያ አመት የሁለተኛ አመት የሶስተኛ አመት የአራተኛ አመት የአምስተኛ አመት ኮስታችን አለ ኮስቱ ዘሴም ነው አኩሙሌትድ ዲፕሪሺየሽን ያ ማለት የመጀመሪያው አመት ላይ ዲፕሪሺየት ያለው ሁለተኛው አመት ዲፕሪሺየት ያለው እየተደመረ የሚሄደው አኩሙሌትድ ዲፕሪሺየሽን ቡክ ቫልዩ እንግዲህ ኮስት ማይነስ አኑዋል ዲፕሪሺየሽን ኤክስፔንስ ማለት የመጀመሪያው አመት ላይ ለምሳሌ 4000 ዲፕሪሺየት ሆኗል ኮስቱ ቡክ ቫልዩ 4000 ነበረ ከዛ 4400 ስንቀንስለት ወደ 19600 ቡክ ቫልዩ ይሆናል ቡክ ቫልዩ is equal to cost minus annual depreciation expense ማለት ነው ለምሳሌ የመጀመሪያው አመት ላይ at the beginning 24000 ነው ይዞ የጀመረው በመጨረሻ ላይ 4400 ዲፕሪሺየት ሆኗል ስለዚህ የቡክ ቫልዩ ባላንስ ሺት ላይ ሪፖርት የምናደርገው 19600 ነው ለሁለተኛው አመት ይሄ ቢጊኒንግ ይሆንልናል ማለት ነው
ሁለተኛ ዓመት ላይ ይሄ ዲፕሪሺየሽን ኤክስፔንስ ዘሴም ዩኒፎርም ነው። ስለዚህ የመጀመሪያው ዓመት ላይ 4400 ነው። ሁለተኛው ዓመት ላይ 4400 ይሆንና ለሶስተኛው ዓመት አኩሙሌትድ ዲፕሪሺየሽን ይሆናል ማለት። ስለዚህ ሁለተኛው ዓመት ላይ ቡክ ቫልዩ ከ19600 ሲቀነስ 4400 ወደ 15200 ቡክ ቫልዩ ይሆናል ማለት ነው። ሶስተኛ ዓመት ላይ ስንመጣ 4400 ዲፕሪሺየት ሆኗል አኑዋል ዲፕሪሺየሽኑ። አኩሙሌትድ ዲፕሪሺየሽናችን ወደ 8800 ነው። የትኛው 4400 ሲደመር 4400 ከዛ 15200 ሲቀነስ ይሄ ወደ 10800 ቡክ ቫልዩ ይሆናል ሶስተኛ ዓመት ላይ። አራተኛ ዓመት ላይም ዘሴም ነው። ስለዚህ አምስተኛ ዓመት ላይ ቡክ ቫልዩ 2000 ይሆንልናል ማለት ወይንም እቺ 2000 ሬሲጁዋል ቫልዩ ትባላለች። ሬሲጁዋል ቫልዩ ይሄ በስትሬት ላይን ሜተድ የምንጠቀም ከሆነ በስትሬት ላይን ሜተድ የምንጠቀም ከሆነ በጣም አሪፍ። ዩኒት ኦፍ ፕሮዳክሽን ሜተድ ቢሆንስ? ዩኒት ኦፍ ፕሮዳክሽን ሜተድ ቢሆን ከዚህ ለየት ይላል። ኮስት ማይነስ ኤስቲሜትድ ሬሲጁዋል ቫልዩስ ሰልቫጅ ቫልዩ የምንለው ማለት ነው divided by estimated life in unit or in hours or in kilometers or mile drive. ዩስፉል ላይፉን ኤክስፕረስ የምናደርገው in terms of years ሳይሆን ዩኒት ኦፍ ፕሮዳክሽን ሜተድ ኪሎሜትር ድራይቭ ምን ያህል ኪሎ ሜትር ተነዳ ኤክስፔክት የሚደረገው ምን ያህል ኪሎ ሜትር ነው ሊረዳ የታሰበው ምን ያህል ዩኒት ነው ፕሮዲዩስ ለማድረግ የታሰበው። ስለዚህ ዲፕሪሺየሽን ኮስት ፐር ዩኒት ኦር ፐር ሃውር ነው እዚህ ጋር የምናገኘው። ዲፕሪሺየሽን ኮስት ፐር ዩኒት ኦር ዲፕሪሺየሽን ኮስት ፐር ሃውር። በጣም አሪፍ። እንደ ቅድሞ ኤግዛምፕል ኮስታችን ዘሴም ነው 24000 ኤስቲሜትድ ሬሲጁዋል ቫልዩ ዘሴም ነው ስንት 2000 ዩስፉል ላይፉ ግን 5 ዓመት ሳይሆን 10000 ኤስቲሜትድ ላይፍ ኦፍ ዳሴት ተብሎ ወይንም ዩኒት ኦር ሃውርስ ተብሎ 10000 ተሰጥቶናል። እሱ ነው የምንጠቀመው። በጣም አሪፍ። ለምሳሌ 10000 24000 ሲቀነስ 2000 ዶላር ሲካፈል ለ10000 ሃውርስ is equal to $2.2 per hour። ስለዚህ በየ per hours ምን ያህል ኮስት እንትን ያደርገናል ወደ $2.2። በጣም አሪፍ በጣም አሪፍ። አሁን ይሄንን ሜተድ የምንጠቀመው መቼ ነው? እንግዲህ ቅድም ምን ብለናል? ስትሬት ላይን ሜተድን የምንጠቀመው throughout the life of the asset the same asset የምንጠቀም ከሆነ ፊክስድ አሴት እንትን ስትሬት ላይን የምንጠቀም ችግር የለው። ቀላልም ስለሆነ እሱን ይመረጣል ብያቸዋለሁ። እንግዲህ ይመረጣል ስላችሁ ከሰው ይለያያል፣ ከካምፓኒ ይለያያል፣ እንደ ካምፓኒ ፖሊሲ ነው። ዩኒት ኦፍ ፕሮዳክሽን ሜተድ የምንጠቀመው ግን when the amount of use of fixed asset is vary from year to year በየአመቱ የምንጠቀማቸው amount of fixed asset የተለያየ ከሆነ ለምሳሌ በዚህ አመት 10000 ከሆነ የሚቀጥለው 15000 ከሆነ ሶስተኛ አመት ላይ 20000 ከሆነ ቫሪ የሚያደርግ ከሆነ ዩኒት ኦፍ ፕሮዳክሽን ሜተድን ብንጠቀም ቤስት advisable። በጣም አሪፍ። ሶስተኛው ሜተድ ደብል ዲክላይን ባላንስ ሜተድ ይሄንን ሜተድ ስትጠቀሙ የተወሰኑ ስቴፖችን መሄድ መቻል አለባችሁ። በመጀመሪያ ግን ኮንሲደር ማድረግ ያለባችሁ ደብል ዲክላይን ባላንስ ሜተድ ስትጠቀሙ ቅድም ሬሲጁዋል ቫልዩ ተጠቅመን ነበር ስትሬት ላይን ሜተድ ስንጠቀም። ያ ማለት ኢኒሻል ኮስት ሲቀነስ ሬሲጁዋል ቫልዩ ሲካፈል ለዩስፉል ላይፍ ነበር።
ኢግኖር ሁለተኛው ስቴፕ ላይ ኢግኖር the residual values residual value አትጠቀሙ መቼ ደብል ዲክላይን ባላንስ ሜተድ ስትጠቀሙ ያ ማለት ኢኒሻል ኮስት ሲካፈል ስትሬት ላይን ሜተድ ነው የምትጠቀሙት ግን ስትሬት ላይን ሜተድ ተጠቅማችሁ ምንን አትጠቀሙ residual value ኢግኖር ታደርጉታላችሁ ሰልቫጅ ቫልዩን ኢግኖር ታደርጋላችሁ ያ ማለት ኢኒሻል ኮስት ሲካፈል ለዩዝፉል ላይፍ እኩል ይሆናል annual depreciation expense ታገኛላችሁ ይሄንን ካገኛችሁ በኋላ ይሄንን ያገኛችሁትን ወደ ሬት ተቀይረው ወደ ፐርሰንት ተቀይሩታላችሁ ለምሳሌ ቀደም residual value ተጠቅመን በስትሬት ላይን ሜተድ ስን ካልኩሌት ስናደርግ annual depreciation expenseአችን $4400 ነበር በዚህ ጊዜ ግን residual value ስለሌለች $4800 per year depreciate ይሆናል ይሄን depreciation expense ወደ ፐርሰንት ስንቀይረው 20% እንዴት $4800 ሲካፈል ለ$24000 እኩል ይሆናል 20% ነው ቀደም ወደ ፐርሰንት ስንቀይረው ስንት ነበር 18.3% ነው እዚህኛው ጋር ግን 20% ነው ይሄንን 20% ሁለተኛው ስቴፕ ላይ ምንድነው የምታደርጉት አቤት ሁለተኛው ፐርሰንት ላይ ሁለተኛው ስቴፕ ላይ ምንድነው የምታደርጉት ደብል ታደርጉታላችሁ ከዚህ የተነሳ ነው ደብል ዲክላይን ባላንስ ሜተድ ብለን የተነሳ ደብል ዲክላይን ባላንስ ሜተድ በስትሬት ላይን ሜተድ ያገኛችሁትን ፐርሰንት ደብል ታደርጉታላችሁ ደብል ሲሆን ለምሳሌ በዛኛው 20% ነበራል በሁለት ስታበዙት ደብል ማለት በሁለት ማባዛት ነው ደብል ስታደርጉት 40% ይሆናል ስለዚህ በዚህ 40% annual depreciation expenseአችንን እንሰራለን ማለት ነው for the first year ሶስተኛ ስቴፕ ላይ ቴብላችን ነው ቢውልድ የምናደርገው ቴብሉ ዘሴም ነው አመት ይኖረናል book value ይኖራል rate ይኖራል annual depreciation ይኖራል accumulated depreciation ይኖራል book value or carrying value ይኖራል እንግዲህ በእያንዳንዱ አመት carrying value ሲባዛ በ40% እያደረግን ነው ማለት ደብል ያደርገን ያገኘነውን rate book value ምን እናደርጋለን በ40% እያባዛን annual depreciation expenseአችንን እናገኛለን ከዛ የመጀመሪያው አመት depreciation ሲደመር የሁለተኛው አመት depreciation ሶስተኛው አመት ላይ accumulated depreciation ሆኖ ሪፖርት ይደረጋል በጣም አሪፍ ለምሳሌ ለዚህ ኬዝ 24000 ሲባዛ በ0.4 ወይንም በ40% $9600 annual depreciationአችን ይሄ ይሆናል በጣም አሪፍ የመጀመሪያው ላይ accumulated depreciation ራሱ depreciation annual depreciation expense ይሆናል ስለዚህ book value የሚሆነን carrying value ወይንም original cost ሲቀነስ accumulated depreciation ይሆናል carrying value 24000 ነው ሲቀነስ accumulated depreciation 9600 እኩል ይሆናል 14400 book value ይሆናል ለሁለተኛ አመት ላይ ይሄንን 14400 በ40% እናባዛዋለን ማለት ነው 14400 ሲባዛ በ40% ስንት ይሆናል 5760 ሲደመር 9600 እኩል ይሆናል ምን ይሆናል accumulated depreciation of what second year ይሄው 15360 ይሆናል ስለዚህ 15360 ሲቀነስ ኦሪጂናል ኮስታችን ስንት ነው ይሄ ይሆናል ከዛ ወደ 8640 ይሆናል ይሄንን መልሰን ሶስተኛ አመት ላይ እንደ ቢጊኒንግ ባላንስ እንነሳና በ40% እናባዛዋለን ወደ 3456 እናገኛለን ከዛ 3456 ሲደመር 15660 እኩል ይሆናል አቤት 18816 accumulated depreciation ሶስተኛ አመት ላይ ይሆነናል carrying value ወይም book value 5100
2184 ይሆንናል። ይሄ ለአራተኛ ዓመት ቢጊኒንግ ባላንስ ይሆንልናል። ይሄንን በ40% ስናባዛው 2074 ይሆናል። ስለዚህ 2074 ሲደመር 18816 እኩል ይሆናል 20890 20890 ሲቀነስ 24000 እኩል ይሆናል 3110 ይሄንን 3110 ለአምስተኛው ዓመት አቤት ቢጊኒንግ ባላንስ ይሆንልናል። ይሄ 3110 ሲባዛ በ40% 1244 እኩል ይሆናል 1244 ሲደመር 20890 እኩል ይሆናል 22184 ስለዚህ ኬሪንግ ቫልዩ 24000 ሲቀነስ 22134 እኩል ይሆናል 1866 ይሆናል። በጣም አሪፍ ቁሙ ተብለናል። እዚህ ጋር ለምንድን ነው ሰውየው ቁሙ ያለን? እስኪ ንገሩኝ። እስኪ ለምን ይመስላችኋል? ኮሜንት ላይ ጻፉልኝ። ለምን ይመስላችኋል ይሄ ሰውዬ ቁሙ እያለ ነው? ስህተት ሰርታችኋል ቁም ተብሏል። እስኪ ይሁት ለምን ይመስላችኋል? ይሄ ጋር የተሳሳት ነው። በጣም አሪፍ ይኸውላችሁ በመጀመሪያ ላይ ምንድነው እሱ ኬሪንግ ቫልዩ ሰልቫጅ ቫልዩ ስንት ነው ተብለናል? 2000 ነው ተብለናል። 2000 ነው። ስለዚህ ዲፕሪሺየብል ኮስቱ 22000 ነው ማለት ነው። ከ22000 በላይ መሄድ አይችልም። ከ22000 በላይ ዲፕሪሺየት ሊሆን አይችልም ያሰብ። እኛ ግን 22134 አመተነዋል አኩሙሌትድ ዲፕሪሺየሽናችን። ኬሪንግ ቫልዩ ሰልቫጅ ቫልዩ 1866 ነው። ህግ የተቀመጠው ግን ኤስቲሜትዱ ስንት ነው? 2000 ነው። ለዛ ነው። ስለዚህ እንዴት አድርገን እናስተካክለው ነው? እንዴት አድርገን የግድ እንደዛ መምጣት ስላለበት 2000 መምጣት ስላለበት 3110 እንደ ኬሪንግ ቫልዩ እና 40%ን እዚህ ጋር አንጠቀም እንተዋለን። ስለዚህ 3110 ሲቀነስ 2000 እኩል ይሆናል አኩሙሌትድ ዲፕሪሺየሽናችንን እንትን አድርገን እዚህ ጋር የምናገኘው የግድ ቡክ ቫልዩ 2000 መምጣት አለበት። ይሄው 22000። ስለዚህ አኑዋል ዲፕሪሺየሽን አምስተኛ ዓመት ላይ 1110 ነው ማለት ነው። ተግባብተናል? ሰውየው ቁሙ ያለው ለዛ ነው ማለት ነው። በጣም አሪፍ። እዚህ ላይ እንግዲህ እንደምናየው እዚህ ስላይድ ላይ እንደምናየው ሁለቱን ስትሬት ላይን ሜተድ እና ደብል ዲክላይን ባላንስ ሜተድን ነው የምናወዳድረው። ከዚህ ዲያግራም ላይ የምናየው እንግዲህ ስትሬት ላይን ሜተድ ከሆነ አምስቱንም ዓመት ዘ ሴም ዲፕሪሺየሽን ኤክስፔንስ ነው። አንደኛው ዓመት ላይም ሁለተኛው ዓመት ላይም ሶስተኛው ዓመት ላይም አራተኛ ዓመት ላይም የነበረው ዲፕሪሺየሽን ኤክስፔንስ አኑዋል ዲፕሪሺየሽን ኤክስፔንስ ዘ ሴም ነው። ስንት? 4400 4400 4400 4400 ዶላር ማለት ነው። እዚህ ጋር ግን እንደምንመለከተው የመጀመሪያ ዓመት ላይ ዲፕሪሺየሽን ኤክስፔንሳችን ከፍ ያለ ነበር ወደ 9600። በመጨረሻ ዓመት ላይ ግን ወደ 1110 አካባቢ ነው የመጣው አይደል? ስለዚህ በጣም ዝቅ ያለ ነው ማለት ነው። ስራው ዘ ላይፍ ምን እየሆነ ነው የመጣው? እየቀነሰ እየቀነሰ እየቀነሰ። ለዚህ ነው ደብል ዲክላይን ባላንስ። በጣም አሪፍ በጣም አሪፍ። እንግዲህ እዚህ ጋር እዚህ ስላይድ ላይ እንደምታዩት አራተኛው ሜተድ ነው ሰም ኦፍ ይርስ ዲጂት ሜተድ። ሰም ኦፍ ይርስ ዲጂት ሜተድን ካልኩሌት ስታደርጉ እንግዲህ ኮንሲደር ማድረግ ያለባችሁ ወይንም ግንዛቤ ውስጥ ማስገባት ያለባችሁ የመጀመሪያው ዓመት አለ፣ የሁለተኛው ዓመት አለ፣ የሶስተኛው ዓመት አለ። የመጀመሪያው ዓመት ላይ ካልኩሌት ስታደርጉ የቀረውን ዓመት ኤክስፔክት አድርጋችሁ ነው ካልኩሌት። ዲኖሚኔተሩን ለምሳሌ እዚህ ጋር ፋክተርስ ያ ማለት 5 ሲደመር 4 ሲደመር 3 ሲደመር 2 ሲደመር 1 15 ነው። ይሄንን ዲተርሚናንት በሌላ መንገድ ማግኘት እንችላለን።
n into n plus 1 divided by 2 በሚል ፎርሙላ እቺን 15 ካልኩሌት ማድረግ እንችላለን ዲኖሚኔተሯን ለማግኘት ማለት ነው። ያ ማለት ለምንድነው እሱ የቀረው አመት ሲካፈል ዲኖሚኔተሩ አድርገን በሬቷን የምናባዛት sum of years ዲጂቲቭ ሜትድ ለምሳሌ በዚህኛው ኤግዛምፕል መሰረት ምን ነበረ 5 አመት ነበር የመጀመሪያውን አመት ስንሰራ 5 ሲካፈል ለ15 15 እንዴት ነው ያመጣ ነው 5 ቅንፍ ውስጥ 5 ሲደመር 1 ሲካፈል ለ2 ነው 5 ሲደመር 1 6 6 ሲባዛ በ5 30 30 ሲካፈል ለ2 15 ማለት ስለዚህ ይሄ ዲኖሚኔተሩ ነው ወይንም ፋክተራይዝድ አድርጋችሁ በዚህኛው መንገድም ካልኩሌት ማድረግ ትችላላችሁ አለበለዚያ በዚህ መንገድ n into n plus 1 divided by 2 በሚል ፎርሙላ መስራት ትችላላችሁ ዲኖሚኔተሩ ማለት ነው ስለዚህ የመጀመሪያው አመት ላይ 5 ሲካፈል 15 ሲባዛ በየትኛው በዲፕሪሺየብል ኮስቱ ማለት ነው ሶስተኛ አመት ላይ የሁለተኛ አመት ላይ ስትሄዱ የስንት አመት ቀርቷል የአራት አመት 4 ሲካፈል ለ15 ሲባዛ ዲፕሪሺየብል ኮስት ዲፕሪሺየሽን ኤክስፔንስ ሶስተኛ አመት ላይ ስትሄዱ አቤት ስንት አመት ነው የቀረው 3 አመት 3 ሲካፈል ለ15 ሲባዛ በዲፕሪሺየብል ኮስት አራተኛ አመት ላይ ስትሄዱ 2 አመት ቀርቷል አቤት 2 ሲካፈል ለ15 ሲባዛ በዲፕሪሺየብል ኮስት የመጨረሻው ላይ 1 አመት ነው የሚቀራችሁ 1 ሲካፈል 15 ሲባዛ በዲፕሪሺየብል ኮስት እያደረጋችሁ ተሰራላችሁ እስኪ ይሄኛው እንደ ኤግዛምፕል ነው እንደ ኤግዛምፕል ነው ኮስት ኦፍ ካምፓኒው $500,000 ነው ኤስቲሜትድ ዩዝፉል ላይፉ 5 አመት ነው ኤስቲሜትድ ሰርቫጅ ቫልዩ ኬሪንግ ቫልዩ ስንት ነው 50,000 ነው ዲፕሪሺየብል ኮስታችሁ ስንት ነው ብትባሉ የሁለቱ ዲፈረንስ ማለት ነው የሁለቱ ዲፈረንስ 500,000 ሲቀነስ 50,000 እኩል ይሆናል 450,000 ፕሮዳክቲቭ ላይፍ ኢን ሃውርስም ከተጠየቃችሁ 30,000 ሃውርስ ነው ስለዚህ እስኪ እንስራው ዲፕሪሺየብል ኮስታችን ስንት ነው 450,000 ለምን 500,000 ሲቀነስ 50,000 ማለት ነው በጣም አሪፍ ስለዚህ ዲፕሪሺየብል ኮስቱ 50,000 ነው 50,000 ሲባዛ በአራት ለምሳሌ የመጀመሪያው አመት ላይ የቀረው the remaining life of the years 5 አመት ነው 5 ሲካፈል 15 ሲባዛ በዲፕሪሺየብል ኮስት ወደ 150 ስለዚህ 450,000 ሲቀነስ 150 ኬሪንግ ቫልዩ ወይ ቡክ ቫልዩ ይሆናል ማለት ነው ይሄንን ለአራተኛው አመት 4 ሲካፈል ለ15 ሲባዛ በኬሪንግ ቫልዩ ወይ ቡክ ቫልዩ በ350,000 ይሄው ሶስተኛ አመት ላይ 3 ሲካፈል ለ15 ሲባዛ በ230,000 ይሄው አራተኛ አመት ላይ 2 አመት ነው የቀረው 2 ሲካፈል 15 ሲባዛ በ140,000 ይሄው አምስተኛው አመት ላይ 1 አመት ነው የቀረው 1 ሲካፈል 15 ሲባዛ በ60,000 እኩል ይሆናል ይሄው በመጨረሻ ላይ ፉሊ ዲፕሪሺየትድ የሚሆነው 450,000 ነው ማለት ነው 50,000 ኬሪንግ ቫልዩ ወይንም ሰልቫጅ ቫልዩ ይሆናል ማለት ነው በጣም አሪፍ ሌላኛው ፓርሻል ዲፕሪሺየሽን አምስተኛው ሜተድ ተብሎ የሚታየው ፓርሻል ዲፕሪሺየሽን ሜተድ ነው እንግዲህ ፓርሻል ዲፕሪሺየሽን ሜተድ የምንጠቀምበት ዋናው ምክንያቱ አሴቱ ዲስፖዝ ሊደረግ አመቱ ሳያልቅ ልታስወግዱ ትችላላችሁ ልትሸጡት ትችላላችሁ ልትለውጡት ትችላላችሁ ወይንም ዲስካርድ ልታደርጉት ትችላላችሁ አመቱ ሳያልቅ ማለት ነው አመቱ ሳያልቅ አሴቱን የምትቀይሩት ከሆነ ትሬድድ የምታደርጉት ከሆነ ሴል የምታደርጉት ከሆነ ወይንም ዲስካርድ የምታደርጉት ከሆነ እስከ መጨረሻው ጊዜ ያለችዋን ኤክስፔንስ ዲፕሪሺየሽን ኤክስፔንስ ምን ማድረግ አለባችሁ ካልኩሌት ማድረግ አለባችሁ ያን ጊዜ ምንድነው እሱ
ፓርሻል ዲፕሪሺየሽን ሜተድ እንጠቀማለን። ለምሳሌ እንደዚህ ኤግዛምፕል assume that the piece of equipment is purchased of what $5,000 or 5,000 birrs. Estimated useful life or residual value ስንት ነው? 500 ብር። ዩስፉል ላይፉ 5 ዓመት ነው። ይሄ አሴት የተገዛው መቼ ነው? ኦክቶበር 2 ነው። ሊሸጥ የታሰበው ዲሴምበር 31 ወይንም ፋይናንሻል ስቴትመንታችሁ የተዘጋጀው ዲሴምበር 31 ነው። ስለዚህ ከኦክቶበር 2 እስከ ዲሴምበር 31 ያለችዋ የ3 ወር ዲፕሪሺየሽን ኤክስፔንስ ፋይናንሻል ስቴትመንታችሁ ላይ ሪፖርት መደረግ መቻል አለባት። ዲፕሪሺየሽን ኤክስፔንሱና ሪፖርት መደረግ መቻል አለባት። ያ ማለት ከኦክቶበር 2 እስከ ዲሴምበር 31 ያለችው ማለት ነው። ይኸውላችሁ ይሄንን ስንት ሜትድ አለ ብለናል? በስትሬት ላይን ሜትድ መጠቀም እንችላለን። በዩኒት ኦፍ ፕሮዳክሽን ሜትድ መጠቀም እንችላለን። በሰም ኦፍ ይርስ ዲጂት መጠቀም እንችላለን። ደብል ዲክላይን ባላንስ ሜትድ መጠቀም እንችላለን። አኑዋል ዲፕሪሺየሽን ኦሪጂናል ኮስት ሲቀነስ ኤስቲሜትድ ሰልቫጅ ቫልዩ ዲቫይድድ ባይ ዩስፉል ላይፍ ነው። ለምሳሌ ዲፕሪሺየብል ኮስቱ ስንት ነው? 4500። ያ ማለት 5000 ሲቀነስ 500 ሲካፈል ለ5 ዓመት ስናደርገው አኑዋል ዲፕሪሺየሽን ኤክስፔንሱ ስንት ነው? በአመት ዲፕሪሺየት የሚሆነው 900 ብር። ይሄ አሴት በአመት ዲፕሪሺየት የሚሆነው 900 ነው። ግን አሴቱ 3 ወር ብቻ ነው። ከኦክቶበር እስከ ዲሴምበር ያለው ማለት ነው። ስለዚህ የ3 ወር ዲፕሪሺየት እናደርጋለን። በስትሬት ላይን ሜትር ከሆነ አቤት 900 ሲባዛ በ3 12ኛ ያ ማለት 3 12ኛ ማለት አንድ አመት 12 ወር ነው ያለው። እኛ ጋር የቆየው 3 ወር ነው። የ3 ወር ነው እንትን የምናደርገው የ3 ወር ብቻ ነው። ምክንያቱም አሴቱ የተገዛው ኦክቶበር 2 ስለሆነ ማለት ነው። ስለዚህ 222 ብር የ3 ወር ዲፕሪሺየሽን ኤክስፔንስ ኢንካም ስቴትመንታችን ላይ ሪፖርት እናደርጋለን። በምን? በስትሬት ላይን ሜትድ። ደብል ዲክላይን ባላንስ ሜትድ ቢሆንስ? አሁን ደብል ዲክላይን ባላንስ ሜትድ ከሆነ ሬሲጁዋል ቫልዩን ኢግኖር አድርጓት ብለናል። ያ ማለት 5000 ሲካፈል ዩስፉል ላይፍ አኑዋል ዲፕሪሺየሽን ኤክስፔንስ እናገኛለን። እሱ ሲባዛ በሁለት እናደርገውና ደብል እናደርገዋለን። ከዛ አሴቱ ዲፕሪሺየት የሚሆነው ለ3 ወር ነው። ሲባዛ በ3 12ኛ አድርገን ስናስቀምጥ ይችን ታህል ትሆንልናለች ማለት ነው። ስንት? 500። በጣም አሪፍ። if the company use sum of years digit method ቢሆንስ? አቤት sum of years digit method ቢሆንስ? ይኸውላችሁ የመጀመሪያው ዓመት ላይ ነው። የመጀመሪያው ዓመት ላይ 5 15ኛ ሲባዛ በ3 12ኛ ሲባዛ አቤት በስትሬት ላይን ሜትድ ያገኘ ነው። በጣም አሪፍ ወደ 375 እንደ ዲፕሪሺየሽን ኤክስፔንስ ሰከንድ። ይሄኛው የመጀመሪያ ዓመት ነው። ሁለተኛ ዓመት ሲሆን ደግሞ አኑዋል ዲፕሪሺየሽን ኤክስፔንሳችን ይሄው ሲባዛ በ3 12ኛ ይሄው አጠቃላይ ይሄ ይሆናል በሰም ኦፍ ይርስ ዲጂት ሜትር ሲሆን እና ይሄ የሚሆነው መቼ ነው? ባላንስ ሺት በመሃል ማዘጋጀት ካስፈለገ ወይንም አሴቱ በመሃል ዲስፖዝ ከተደረገ ነው። አሴቱ በመሃል ዲስፖዝ፣ እነዚህ አሴቶች በባህሪያቸው ዲስፖዝ ይደረጋሉ። ማናጅመንቱ ካመነበት ዲስፖዝ ይደረጋሉ። ዲስፖዝ ካደረጉ አሴቱኛ ጋር እስካለ ድረስ
እስከሚወገድበት ድረስ ያለው ጊዜ ኤክስፔንስ ካልኩሌት ይደረግለታል። ለዛ ነው በጣም ዲስፖዛል ኦፍ ፕላንት አሴት እንደውም እንዳጋጣሚ የሚቀጥለው ስላይድ ድረስ ሆነ ዲስፖዛል ኦፍ ፕላንት አሴት እንግዲህ ማኔጅመንቱ ወይንም ካምፓኒው ከዚህ በኋላ ይሄ አሴት እኛ ጋር ጥቅም የለውም ብሎ ካሰበ እና ማኔጅመንቱ ከተስማማበት ምን ይደረጋል? ዲስፖዝ ይደረጋል። ማስወገድ ማለት ነው። ማስወገድ እንግዲህ ስናስወግድ ብዙ መንገዶች አሉ። ከነዛው ሶስቱን ስናይ የመጀመሪያው ዲስካርዲንግ ነው። ሁለተኛው ሴሊንግ ነው፣ ልሸጡት ትችላላችሁ። ሶስተኛው ትሬድ ልታደርጉት ትችላላችሁ። ኤክስቼንጅ ልታደርጉት ትችላላችሁ ወይንም ትሬድ ልታደርጉት ትችላላችሁ። ስለዚህ በዚህ በሶስቱ ዲስካርድ መደረግ ይችላል። የትኛው? ፕላንት አሴት ፊክስድ አሴት ማለት ነው። ፊክስድ አሴት። እሺ ዲስካርድ ማድረግ እንግዲህ ምን ማድረግ ነው? ማስወገድ ማለት ነው። አሴቱ ኬሪንግ ቫልዩ ይኑረው አይኑረው አይመለከተንም። ካምፓኒው ካመነበት ከዚህ በኋላ ይሄ አሴት እኛ ጋር አይጠቅምም ብሎ ካሰበና ግዴታም ከመጣበት ምን ሊያደርገው ይችላል? እንዲወገድ ማኔጅመንቱ ሊወስን ይችላል። እንግዲህ ኬሪንግ ቫልዩ ካለ ይዞት ነው የሚጠፋው ማለት ነው። በዚህ ጊዜ ጌንም ሎስም ሪያላይዝድ አይደረግም። ምን ይደረጋል? ያለው የአሴቱ ሙሉ ለሙሉ ማጓደል። እንግዲህ ይሄ እዚህ ጋር ዲስካርድ ሲደረግ ምናልባት አዲሽናል ኮስት ኢንከር ሊያደርግ ይችላል። እሱንም ትሪት ማድረግ መቻል አለባችሁ እንደ ቢዝነስ ተማሪ ማለት ነው። ለምሳሌ እዚህ ጋር የካምፓኒ ኦሪጂናል ኮስቱ 11000 ነው። ኬሪንግ ቫልዩ 2000 ነው። at the end of the day accumulated depreciation 9000 ነው። ስለዚህ accumulated depreciation 9000 ማለት ኬሪንግ ቫልዩ ሲቀነስ ከኦሪጂናል ኮስት ወይንም ኢኒሻል ኮስት ያገኘነው ነው። ስለዚህ ይሄ አሴት ዲስካርድ ሲደረግ ሙሉ ለሙሉ ምንድነው የሚሆነው? ይሄዳል ማለት ነው። journal entry required to discard the plant asset as what? As of full or carrying values 2000 ብር። ይሄንን ትሪት ስታደርጉት accumulated depreciation በ9000 ዴቢት ታደርጉና loss on disposal of plant asset ያ ማለት አልሸጣችሁም አልለወጣችሁትም ኬሪንግ ቫልዩ እንዳለ ምን ተደረገ? ተወገደ። ኬሪንግ ቫልዩን ታጣላችሁ ማለት ነው። ኬሪንግ ቫልዩ ሎስ ይሆናል። ሎሱ ከምን? ዲስፖዛል ኦፍ ፕላንት አሴት። ከዛ ኢኩዊፕመንቱ እናንተ ከገዛ በኋላ የለም በፉል ኢኒሻል ኮስቱ ክሬዲት ታደርጋላችሁ። ይሄ የመጀመሪያው ዲስካርዲንግ። ሁለተኛው ላይ ልትሸጡት ትችላላችሁ። ይሄን አሴት ማለት ነው። ይሄን አሴት ሊሸጥ ይችላል። የሚገዛችሁ ካገኛችሁ ሊሸጥ ይችላል። ሲሸጥ አት ኬሪንግ ቫልዩ ልትሸጡት ትችላላችሁ። ቢሎው ኬሪንግ ቫልዩ ልትሸጡት ትችላላችሁ። አቦቭ ኬሪንግ ቫልዩ ልትሸጡት ትችላላችሁ። አት ቡክ ቫልዩ ወይንም ኬሪንግ ቫልዩ ከሸጣችሁት ሎስ የለባችሁ፣ ጌንም አይኖርባችሁ። ቢሎው ኬሪንግ ቫልዩ ከሸጣችሁት ግን ከሰርቫጅ ቫልዩ በታች ከተጣችሁት ሎስ አለ። አቦቭ ኬሪንግ ቫልዩ ከሸጣችሁት ትርፍ አለ። እሱን ትሪት አድርጋችሁ ሪከርድ ማድረግ መቻል አለባችሁ። አሁን ለምሳሌ ይሄ ሪከርድ ሴልስ አት ኬሪንግ ቫልዩ ነው። ሴልስ ኦፍ ኢኩዊፕመንት አት አማውንት ኢኳል ቱ ቡክ ቫልዩ ኬሪንግ ቫልዩ። ለምሳሌ በሽንት ሸጣችሁት ኬሪንግ ቫልዩ ስንት ነው? 2000። ስለዚህ ካሽ ተቀብላችኋል ማለት ነው። ካሻችሁ ጨምሯል። ካሽ በ2000 ዴቢት ይደረጋል። አኩሙሌትድ ዲፕሪሺዬሽናችሁ በ9000 ዴቢት ይደረግና ኢኩዊፕመንት በ11000 ክሬዲት ይደረጋል። ይሄ በ2000 ከተሸጣችሁት ነው። ሁለተኛው መንገድ ቢሎ ኬሪንግ ቫልዩ ከኬሪንግ ቫልዩ በታች ስትሸጡት፣ ለምሳሌ ኬሪንግ ቫልዩ 2000 ሆኖ በ1500 ብትሸጡት 500 ሎስ አላችሁ።
ስለዚህ 1500 ነው ካሽ ተቀበላችሁት ካሻችሁን 1500 ዴቢት ታደርጋላችሁ ሎስ ኦን ሴልስ ኦፍ ኢኩዊፕመንት 500 ይቻና 500 ዴቢት ታደርጋላችሁ አኩሙሌትድ ዲፕሪሺየሽን 9000 ይሆናል በፉል ኢኒሻል ኮስቱ ኢኩዊፕመንት የሚባል ከእንግዲህ በኋላ አይኖርም አካውንታችሁ ላይ በዚህ መንገድ ታጠፋላችሁ ማለት ነው ሴል ኦፍ ኢኩዊፕመንት አት ሌዛን ቡክ ቫልዩ አቦቭ ቡክ ቫልዩ ቢሆንስ ለምሳሌ ኬሪንግ ቫልዩ 2000 ሆኖ በ3000 ብትሸጡት 1000 ትርፋላችሁ ያ ማለት 3000 ሲቀነስ 2000 ማለት ነው 1000 ትርፉን ሪኮግናይዝ ማድረግ መቻል አለባችሁ ካሽ 3000 ተቀብላችኋል ዴቢት አኩሙሌትድ ዲፕሪሺየሽን ኦፍ ኢኩዊፕመንት 9000 ኢኩዊፕመንት በ11000 ክሬዲት ታረጉና ጌን ኦን ሴል ኦፍ ፕላንት አሴት ምን ይሆናል ክሬዲት ይደረጋል ቢኮዝ ትርፍ ነው ጌን ነው ኖርማል አካውንቱ ዴቢት ክሬዲት ስለሆነ ክሬዲት ታረጉና ታጣፍታችሁ ሪከርድ አድርጋችሁ ታስቀምጣላችሁ በጣም አሪፍ በጣም እናመሰግናለን እስካሁን አብራችሁን ስለነበራችሁ በሚቀጥለው ሌላ ቪዲዮ በመስራት እንገናኛለን አብራችሁን ስለነበራችሁ አመሰግናለሁ መልካም ጊዜ ይሁንላችሁ